የኢንተርኔት ታሪክ የመጀመሪያው የሳይበር ጥቃት። የቪዲዮ ርዕስ ሞሪስ ወርም ዓለምን ያስደነገጠው የመጀመሪያው የኮምፒውተር ቫይረስ። ዛሬ ሁላችንም ስለ ሳይበር ጥቃትና ስለ ሃኪንግ እንሰማለን። ነገር ግን የመጀመሪያው ትልቅ የሳይበር ጥቃት እንዴት እንደተጀመረ ያውቃሉ? በ1988 1981 ዓ.ም መላውን የዓለም ኢንተርኔት ሽባ ያደረገ አንድ ክስተት ተፈጠረ። ዛሬ የምናየው ሞሪስ ወርም የተባለውንና የሳይበር ደህንነትን (cybersecurity) ታሪክ የቀየረውን ክስተት ነው። አጥቂው እና ዓላማው። አጥቂው ጥቃቱን የሰነዘረው ሮበርት ታፓም ሞሪስ ይባላል። በወቅቱ በኮርኔል ዩኒቨርሲቲ የ23 ዓመት የድህረ ምረቃ ተማሪ ነበር። ዓላማው የሚገርመው ሞሪስ ኢንተርኔቱን ለማጥፋት ወይም ገንዘብ ለመስረቅ አልነበረም። ያደረገው ዋና ዓላማው ኢንተርኔቱ ምን ያህል ስፋት አለው የሚለውን ለመለካት ነበር። ስህተቱ ቫይረሱ ወርም ራሱን በራሱ እንዲያባዛ ሲያዘው አንድ ኮምፒውተር ላይ ከአንድ ጊዜ በላይ እንዳይጫን የሚከለክል ጠንካራ ኮድ አልነበረውም። ይህም ኮምፒውተሮች በቫይረሱ ተጨናንቀው እንዲቆሙ አደረገ። የደህንነት ክፍተቱ። ቴክኒካዊ ዝርዝር ሞሪስ የተጠቀመባቸው ክፍተቶች 3 ነበሩ። ሴንድማይል በወቅቱ የኢሜል መልእክት ማስተላለፊያ ሲስተም ላይ የነበረ ክፍተት። ፊንገር ፕሮቶኮል በኔትወርክ ውስጥ ያሉ ሰዎችን መረጃ ለማየት የሚያገለግል ሲስተም። ደካማ የይለፍ ቃላት weak passwords ሰዎች በቀላሉ የሚገመቱ የይለፍ ቃላትን መጠቀማቸው ለጥቃቱ በር ከፋች ነበር። የደረሰው ጉዳትና ኪሳራ። ውጤቱ በ24 ሰዓታት ውስጥ በወቅቱ ከነበረው የኢንተርኔት ተጠቃሚ 10 በመቶ የሚሆነው 6.0 ኮምፒውተሮች ሙሉ በሙሉ ከጥቅም ውጭ ሆኑ። ኪሳራ ለጥገናና ለጠፋው ጊዜ ከ100,000 እስከ $10 ሚሊዮን የሚገመት ኪሳራ ደርሷል። ሕጋዊ እርምጃ ሞሪስ በአሜሪካ የኮምፒውተር ማጭበርበር እና አላግባብ መጠቀም ሕግ (Computer Fraud and Abuse Act) ለመጀመሪያ ጊዜ የተፈረደበት ሰው ሆነ። ማጠቃለያ። ትምህርቱ ከዚህ ኩነት በኋላ ነው ዓለም የሳይበር ደህንነት ቡድን (TIRD) አስፈላጊ መሆኑን የተረዳችው። ማጠቃለያ። ቴክኖሎጂን ለጥሩ ነገር ብንጠቀምበትም ጥንቃቄ ካልታከለበት ትልቅ አደጋ ሊያመጣ እንደሚችል ይህ ታሪክ ትልቅ ትምህርት ነው። ለተጨማሪ መረጃዎች ሰብስክራይብ ማድረጉን አይርሱ።